ብላችሁ ነበር እና ታዲያ መረጃው ጽፍ እንችላላችሁ? አዎ ያ መታው ሰውዬ ኃይለኛ የሆነ ሰላይ ነው እንዲያታላችሁ ጠንከራ አርጋችሁ መርምሩት። እሺ ስለ መረጃው እናመሰግናለን። እሺ ደህና ዋሉ አባቴ። እግዚአብሔር ይመስገን። መታወቂያዎትን ይሰጡኝ? መታወቂያ የለኝም። ከየት ሀገር ነው የመጡት? እዚሁ ሀገር ተወልጄ ነው ያደግኩት። እባክዎ ማሾፎን ይተውና መታወቂያዎትን ያምጡ። ምን ነው እህቴ አስተውይ እንጂ እዚሁ ሀገር ተወልጄ ነው ያደግኩት እያልኩሽ። ሳጅን ይህ ሰውዬ ከባድ ምርመራ ያስፈልገዋል። ያዘውና ወደ ፖሊስ ጣቢያ እንሂድ። ወንድሜ አስተውይ፣ አንተ ንጹህ ሰው ነህ። መንግስት በሚከፍል ደሞዝ ብቻ ህዝብንና ወገንን አገልግል። ለተከፉትና ለተበደሉትም ጥብቅና ቆምላቸው። አንቺ ግን ወየውልሽ፣ ከባለጸጎች ጉቦና መማለጃ ገንዘብ እየተቀበልሽ የድሆችን ፍርድ ስታጣምሚ የኖርሽ ክፉ ጥረት ስለሆንሽ በቶሎ ንስሐ ካልገባሽ በቅርቡ ሰውነትሽን እንደ እሳት የሚያቃጥል መቅሰፍት ይመታል። ሳጅን ምን ትሰራለህ? እየሰደበን እኮ ነው። ያዘውና እንሂዳ። የት ሄደ?